የማል ገንዘብ ነው ያለኝ ስንት ላይ ከገባ ተቀርብ እንትን በቃ እምቢ ኢጂ ቤረዲ ከሀያ ቀን በኋላ ዱባይ እንሄዳለን። ዱባይ ላይ ምን አጋጠመን? ያሳመንኩት ነው። ዛሬ የሆነ ፕሮግራም አለኝ። እኔ ዮኒን ምናምን አገኛቸዋለሁ። ጥሬ ስጋ ነው። እኔ ዮኒ ወዬ እንዴት ነሽ? አለሽ አለሽ አይ ከራይፀኝ እስኪ ነው ስንት ላይ ከገባ ተቀርብ እንትን ስንት ላይ ከገባ ምን ስንት ላይ 50 ሺህ ከገባ አይፎን ሰርች አንተ ደግሞ በጣም ትቀልዳለህ እባክህ። አንተ ደግሞ ይቀልዳል። 50 ሺህ ከገባ አይፎን ሰርች እስቲ እዚሁ ነሽ እንዴ? ኧረ እባክሽ በቃ እምቢ ፕሮግራም አለን። እንደዚህ ጀምራለሁ ባይዚ እምቢ ጀምራለሁ። 50 ሺህ ከገባ አይፎን 13 ነው እምቢ። ግን በላፍ ነው አያችሁ፣ በላፍ ነው። ለምን መሰላችሁ? ቻሌንጅ በሰጠው ቁጥር እየገባ ነው። ስለዚህ ቤካ አየር ላይ ልትበላ ነው። ቤካ አየር ላይ እንዴ የአይፎን አስቤዛ ብዬ እኮ መያዝ ጀመርኩ ነው። እንደዛ እየሆንኩ ዞሮ እና ዮኒ የላይቭ ጌም ነበራት። ባለፈው በቃ ተጨፋጭፋ ምናምን ቆንጆ ነላት እና ደስ ብሏታል። ኑ ልጋብዛችሁ አብረን እናጥፈው ብሩን አለች። ኑ ልጋብዛችሁ ስጋ ነው ምጋብዛችሁ አለች። ጋንታ ነው የተሰበሰበው። ከነ ጋንታ ሆዳም ወጣት ነው የተሰበሰበው። ታያችኋላችሁ፣ አሳያችኋለሁ። እያንዳንዱ ሆዳም ወጣት ባታውቋቸው 30 ፎሎወር 45 ፎሎወር 1000 ፎሎወር ና ያላችኋል። በደንብ ማሳያችሁ ይሆናል። በደንብ በግልጽ ነው ማሳያችሁ። እያንዳንዱ ነው ዛሬ ስጋ ስንበላ መቀርጽላችሁ። ይመቻችሁ። በሳምንት 2 ለማድረግ እየሞከርኩ ነው። የዩቲዩብ ቪዲዮ በሳምንት 2 ለማድረግ እየሞከርኩ ነው። ዋቃ ነው የሚያውቀው። ከባድ ነው። ዋቃ ነው የሚያውቀው። ይመቻችሁ። ቦሌ እንግዲህ የፈረደባት ቦሌ ዝቦሊያንስ ዘዋን ኤንድ ኦንሊ ቦሊያንስ እና ጋይስ ደርሰናል። ቸሩ መድኃኒዓለም ነው እንገናኛለን ያሉት። አዲሱ ቸሩ መድኃኒዓለም በጣም ግብዳ ነው። በስመ አብ ከውጪ ነው ያየሁት። አልገባሁም እስካሁን ድረስ አልበላሁም። እና እስቲ ዛሬ በተንከባከቡን እያሉ የሆነ ነጭ ነው ምናምን በቃ የሆነ ስጋ ቤት ግን በጣም ለግዠሪ የሆነ ነው አይደል? ያማረበት ምናምን ነው። ምን ታስባላችሁ እስቲ? የቱ ጋር ላቁም? ኢጂ ቤረሪ በባል ኑሪ ነሽ። ወይኔ ማቆም የለም። ፓርኪንግ አገኘ። አይገርም? እንደዚህ ምናምን ጀምሯል። በጣም ያበደ ኢየሱስ ማርያም ብዳላር ለቸሩ መድኃኒዓለም በጣም አብዶለታል። በይዙ እንዴት ነው የምንሸጋገረው ነው እንጂ ወይኔ ደርሰናል። ምንድን ነው? ኧረ እያሳመኑኝ ነው። በእናትህ እያሳመኑኝ ነው። ምንድን ነው? ምን ከፋይ ነው እያሳመኑኝ እንዴ? አይደለም እንዴ? ግማሹ ያማል እንዴ? ግማሹ አተም ሆዱን አስፍቶ መጥቶ ዮናታን በወዙ ጋበተ ተዘጋጅቶ መጣ። ተዘጋጅቶ ይመጣው ማለት ነው። ትላንት ነው ያልበለው። ትላንት አልበለውም እኮ አከፈልኩ እኮ ሳልፈልግ። አንተ ደግሞ አንድ ለዩቲዩብ ቀልድ አንተ ተጨንቋል በጣም እዚህ ጥሬ ስጋ በሉ። ጥሬ ስጋ ካለ ሎሚ ምንም ነው። ጥሬ ስጋ ያለ ሎሚ ምንም ነው።
ጁስ ነው። እሺ የነሱ ጥሬ ስጋ ይወደ ስማ ተኪላም ይመስላል። አንድ ቆርጥና ጥሬ ስጋም በቲማቲም ስለሚያቀው ጥሬ ስጋ ትይዛለህ። የደረበው መሆን አለበት። ምን ጊዜ የደረበው ገባሽ ሲበላ ሲያምርበት ሶስት እንዴት ታደርጋለህ? ሎሚ በኮልጌት ኧረ በስመ አብ ሌላ ነው። ተኪላ መስለኝ አምቦና ኮካ መሰለኝ ምን ነው የሚጠጣ እንትን አለ እንዴ? ልክ መስሎ ማስታወቂያ ከታርጎ ኤዲተር ይንከ እኔ አምቦ ሰማ አይ ቀምሳችሁታል እሱን ነገር ጭራሽ ታጣለህ ጊፍት የሚሰጡ እንደ በዚህ ነው በእንደገተማ ሁለት እጅ ለቀም ትችላለህ። ኧረ ምን ፕሪንስ እየጠጣ የራስህ እኮ ነው መጠጥ የራስህ ተናገርበት የዙላል ምኑ እሺ ለዙ ግን የሰነበት እንትን አለ። ከ20 ቀን በኋላ ዱባይ እንሄዳለን። ሁላችሁም መልካም መንገድ ብላችሁ እናቴ ደርሼልሻለሁ። ለጉበቱ ሽታ እንዴት ለማን ነው ትለዩብኛላችሁ። ለማን ነው ማማን ነው የሚሄደው? አይሞቼ ሰው ፍቅር ያለ ሻርጃ ሀገር የለን አንደኛ ናት እና እኛ ሶስታችን አለ አቤት እንትን ሻርጃ አይደል? የቦርጅ ጋር ፍሪኮች አልገባኝም። ዝም አልኩ። አቡዳቢ ይሆናል ሌላ ሀገር መስሎኛል። አቡዳቢ 11 ኳርተር ፋይናል ታውቂያለሽ? እንዴት ነው ያወቅኸው? ዩቲዩብ ላይ በሰው ስለማገላበጥ ዱባይ የሚካሄድበት 10 ቦታዎች ምናምን ብሎ አንተ ኳሊቲው ሲያምር ጊዜ የዱባይ ቪዲዮ እንዴት እንደምታውቃለህ? ዱባይ ላይ ምን አጋጠመን? ዱባይ ላይ ያጋጠመን ዱባይ ውድ ነው። የአቤል ብርሃኑን ኮንተንት እንሰራለን። ብዙ ሰው የማይኖርባት እቺ ከተማ ዳና ሰከረ አይ ይገረዝ ደንባራ ሲደናገር ደፋው የሰው ገንዘብ ማይመስለው አንተ ተወሰነ እውነት ነው። ቃል እንደገባልን አልቀረም፣ አብልቶናል። እውነት ነው። ቃልን በተግባር የቆየው ነው ወይስ አዲሱ ነው? አቤት ግብዣ ካሜራ ቃል በላን ቤኪ ከስጋ ምን ትመርጣለህ? ስስ ብለህ ግብዣውን እመርጣለሁ። ምንም ካልከፈልኩ ምንም ይመቸኛል። ወለድ አትክፈል ዮኒ እንዴ በቃ ታያ እንዴት ነው ግን ስጋው ተመቻቸው? ዋው እንደተመቻቸው ያስታውቃል። እቺ መነጽሬም ፕራዳ ነች፣ የኔ ነች። እሺ ፕራዳ ነች። ፕራዳ እንደው በመድኃኒዓለም ይሄንን ነገር 10 ጊዜ ቤኪ ፕራዳ ነች። ስንት ትገዛዋለህ? አሬ 800 ብር ነው። ማርያም 800 አዝናለሁ ማርያምን እና ታዲያ ምንም እኮ ሊሆን እኮ ይችላል እኮ። ዋጋ መናገር ከየት እንደመጣ ታውቃለህ? ከስዊዝ እኮ ነው የመጣው። ከስዊዝ ማርያምን 800 ብር ስዊዝ ሀገር ላይ ነው። ቀልደኛ አንተ አትጨነቅ፣ ተጫወት። እሷን ያዛት። እሷ ቆንጆ ነገር ነች፣ የደረበች ቆንጆ ነገር ነች። ታውቃለህ? ኧረ አትጨነቅ፣ ተጫወት። ማርያም ጦስ ቤኪ ቆንጆ ነች። እሷ ካለቀ በኋላ አንዳንድ ኪሎ ቴካዌ ስሜ መላክ ያቋል ብሎ
እቤትም እናቶቻችን አባቶቻችን እየጠበቁ ነው። አንዳንድ ኪሎ ቤላ ነው ታነሰብኝ 1 ኪሎ በጣም አንድ ግማሽ የበረሰብኩት ግን እንዳፍ ያደርግልኝ። አሜን። ለጥሬ ወድ ስጋ ወዳዱ ማህበረሰብ የምታስተላልፈው መልእክት አለ? ለምን ጥሬ እንበላለን? ግን ቢሆን ይጅዙ ቴንክ ዩ ዮኒ። አሁን የዞላ ፎቶ ጉርድ ፎቶ ነው የሚባለው? ከአንገት በላይ ነው የሚባለው? ምንድን ነው የሚባለው? እንዴ ሙሉ ጭንቅላት በባነር ከጀርባው ኮፕ ነገር አለ። ሄዶ እኮ ለኤምባሲ ነው 4 ሄዳቸዋል። ለአንተ ከ7 ካሉ ገዝቼ ተሸወድኩ። በእግዚአብሔር ስራ ነው። ነገቺ ፓርቲ ቆርጣትና በጥቁር ገዝቼ ተሸወድኩ። ቦዲ ሼም ለምን ታረጉኛላችሁ? ቦዲ ሼም ለምን ታሸማቅቁኛላችሁ? የኔ በባዶ ነው። በባዶ አድርጊለት። እሱ በባዶ ነው። አንተም ባዶ ነው። አንቺስ? በኮንዶም በባዶ ነው ላሉት እንዳትጨምሪሽ። እግዚአብሔር ለእኔም ባዶ ነው። አቤላ ሁላችንም እንጠጣሽ። ዮኒ ነው የሚከፍለው። አንተ በዚህ ሰዓት ልጆቻችን ጥይት እየጠጡ አይ 1 2 3 በቃ 4 ኧረ ይቀዳና ይትረፍ እንጂ 5 ሰው ነው የሚጠጣው። ዝም ብለሽ 10 ቅጂና 6 ሰው ነው የሚጠጣው። ዝም ብለሽ 10 ነገር አድርጊ። 6 ሰው ነው በቃ 14 አድርጊ። ነቃ ያረጋ 6 ሰው ነው የሚጠጣው። ዝም ብለህ 14 ሲል ይደረጋል። ኧረ ዝም ብለህ ያዘው። አንተ ምን ዝም ብለህ ያዘው። እሺ አዎ ሁሉም ሰው ባዶ እሺ ያለ እንደዚህ ነው። ማዘውን አበላሽው። ቆይ እዚህ ጋር ሴሪሞኒዋን አንዴ ወተቴ ስንት መጣ? 22,000 ስንት መጣ? 23,700 እኔ ቆልፍልሃለሁ መቤት አንተ ቁጣለህ እንዴ? ስለዚህ አይደለም እኔ አንድ አበባ ብዬ ነው ያመጣሁት። እሱ ደግሞ እኔ እቁር ቆጣላችሁ ማለት ነው። በጣም ይደብራል። አንድ እረፉ አበባ ነው ያለው። እሱ እኮ አበባ እንዳልኩ ያለው እኔ አንድ አበባ ብዬ ግሎብ አበባ እንዳልኩ ብሎ አሁን ከሁለት ምናምን ላይ አሁን ስንት ነው እሺ? የመፈለግ ስንት መጣ? ለምን ታውሽኛለህ? ራሱ መጀመሪያ 22,000 ብር ነው። ነፍሱ ተጨነቀች። 26,000 ኧረ ኖርማል ነው በቃ። 22,000 ብር መቶ 15,000 አምጣና 7,000 ብር ከፍለልኝ። ምን አይነት ሰው ነው አንተ? አንተ ርዝራጅ። ኧረ ለ7,000 ብር ብለህማ ለእሱ እንዳትሰጠው። እሱ ቦት ላይ ነው ለብቻ ሌላ ጊዜ ሁሉ ሰበስብ እኮ ነው። ጥሩ አሰብ እንደዚህ ይቻላል። እንደውም በቃ ሌላ ጊዜ የራሴን ዝክር አደርጋለሁ። ሌላ ጊዜ ብቻዬን አደርጋለሁ የሚል ከሆነ ግን ሊቀጣን እንደሆነ። ኧረ አንድ ነገር ግን ማለት ፈልገህ ሰው አትመም። ሰው እስከሚያገኝ ድረስ ካገኘው ይለወጥባል። ገንዘብ ከማግኘቱ በፊት እንዴት እያለ እንደነበር ታውቃለህ። ተለውጭ የለም። መጀመሪያ ቃል ኪዳን ስለማከብር ነው። ቃል እኔ ቆጣልኝ ይሁን ማርያም ቆልፏል። ሃይማኖታችንም ውይይት ጀምሯል። ውይይት እያወራ ስንት መጣ? ኧረ ይሁን ችግር የለውም። ከጨመረ ችግር የለውም። አንበሳው ማርያምን ችግር የለውም። እየተወያዩ ነው እዛ ጋር
አንተ በጣም ቀና ሰው ነህ። ተሳቀ ተስማሙ መሰለኝ። አመነልህ። አዳከመው 24 ደርሷል። አሁን ቡናና እንትን ተጨመረ። አሁን ተስማምቶ ያን እንደመልኩ ተደምረው 4000 ገባ። አንቺ ነሽ የምትቆልፊው። ዮናታን የማሳመን ችሎታ ልጁ አስተናጋጁ በቃ ነው ይዘጋዋል። ልጁ በቃ ቆልፈዋል አላ እኔ ቆልፈዋል አላ አስተናጋጅ ያሳመንኩት ነው። እግዚአብሔር ተሰካለ እያዳከሙ ከሸጠውማ ብር አለ አሁን አይሰማም እንደዛ ለማይ ተከፈለው ነው የኔ ያቋል ዮናታን እንደዚህ ነው እንኳን 15 ሶስ በተረፈው ብር ኬክ ነው ስማኝ ስማርት ኮድ ማለት የዚህ በቃ እዛ ቀጣይ ወር ይፈልልኝ ማለት ያጠፋል ባይዘው እግዚአብሔር ያውቃል። ቀጣይ ወር አይ አሁን እንትን ነገር ያስፈልገናል። የሆነ ኬክ ነገርማ ያስፈልገናል እንዴ። እነዚህማ በባዶ የለም። ኬክ ምናምን ነገር ያስፈልጋል። ወይ ላላይም ታቆይ ላላና ዋይዋይ ሊደርስ ስንት መጣ አንድ ላይ? ወይ አይ ከፍላለች፣ ቆልፋለች። አንቺ ይመች የሰው ፊት እንዳታይብኝ ተብላል። የዲያስፖራ ስፓት ከፈለግሽ ጠይቅ። ያዝ ዮናታን ግን አስገባ። ኧረ አረገች እንኳን አድርጎልህ ተሳክቶልህ እኛን ለመጋበዝ በቃ ደግሞ ቀጣይ ደግሞ በጣም ተሳክቶልህ ደግሞ እንደዚህ ለማድረግ ያብቃ። ቀጣይ ደግሞ ቆንጆ ነገር አይጠፋም። ኮንተንት ልሰራ መጥቼ ምግቡ አለቀ። ከአንቺ ዩቲዩብ ቪዲዮ ነገር አውጪልኝ። ምግቡ አለቀ። ግማሹ ይጠበስ የሚለው ምግቡ ከሆነ ምን መሳበ ነው? ቆይ ስመውን አስገብቶ ታይቶ ኧረ ሞተ በእናትህ። አይ አሁን ወዴት እንሂድ? ምን ምንድን ነው ያለው? አይ የምሬን ኦፔራ ዘፈን ኦፔራ በቃ የሆነ ልብቱን አድርጊው ነው ምንም አላውቀውም። ተጨነቁ ከተይ ባላበይ ዝም ብለሽ አንቺ በቃ አንቺ የሆነ ልብቱን እኔ በቃ ቢጠጣ ማኪያቶ ጠቆር ያለ ማኪያቶ ጠቆር ያለ አማውቀው ነገር ጠቆር ያለ ተጨነቁ እኮ ለኔ ኖርማል ኦፔራን አግኝቷታል። ጥበብ ልጇን ታከብር ነው። እንደዚህ ነው የሚሆነው። ስማ እንደዚህ ታደርጋለህ። ቶኒ እንግዲህ ወስዳን የማል ገንዘብ ነው ያለኝ ተዝቆ ማል ሙስሊም ቦን አራት ነበር ማለት ነው። አቀም ያለኝ ሰው ነው። አቀም ያለኝ ሰው ያው ብላ ሊልኝ አባቱ ኦፔራን እየበላች ነው። ዞላ ኦፔራ የሚባል ኬክ እየበላች ነው። ዞሊያም ይሄን አትብለው። የብዙ ሰዎች አንገት ላይ ንቅሳት ነው ይላል። ታላላዴ ወንዴ ማክሬ ነው እዚህ ጃኪ ጎዚ ይላል። ስማ አፍቶኛል ተረረ አንተ የሆነ 75% ቦርጭ ነው የገባው ቪዲዮ ላይ ታውቃለህ? ኧረ ብልግና ነው እንደዘጋቢት ይዘጋል። አይ ቲክቶክ ላይ የተቆራርጦ እንትን ካለ ይዘጋባቸዋል። እንዳቆርጡት
ቪዲዮ ቀረጽ ነው። የመጀመሪያው ድምጽ የለውም፣ ሁለተኛው 3 ሰከንድ ነው የቀረጻቸው አውርተው። ይሄ አሁን ያስጀመረው ነው እየወቀሱት ተጸጸተ። አንተ አችልበትም እንዴ? ይሄ በቃ አንተ ሐሳብ ስለሚስ ያውን ዝም ብለህ ወንድሜ ለምን አትሰጠም? ጸጸቱ ጎደለኝ። ቢከል ዞሊያንስ የቀጠናው ስጋት ትችያለሽ አንቺ የምትችይ ነሽ። ተደራድረ ነው ይሄ አልከፍልም ብሎ እኮ ነው። ኧረ ገንዘብ አውጡ። አልከፍልም ብሎ እኮ ነው ተበልቶ። ይሄ ምን አይነት ባለጌ ስልክ እያነሳ ነው። እኛ እንደዚህ ተሰብስበን ዞላ ስልክ ፎቶ እያነሳች ፓርኪንግ በሰዓት 300 ነው ተብሎ መሽቷል። 3 ሰዓት እስቲ 3 ሰዓት አታ 2 ሰዓት 300 ብር 3 ሰዓት 450 ብር ነው። አይ ፒስ ነው። አይ እንደጠበቁት አይደለም። ከ7 ሰዓት ጀምሮ ስንት ነው? 7 አናቱ ላይ ነው የገባው። 7 ሰዓት 7 አናቱ ላይ 3 ሰዓት ነገር ነው። 3 ሰዓት ነገር ነው 450 እኔ ግን መኪና የለኝም፣ ምንም አያስጨንቀኝም። ይሄ ማለት ነው አልከፈልም። በልተ ነው የሆነ ቁማር ተበልቶ አልከፈልም። ምን አይታችኋል? የስጋ ስከፍል የወዳቸው ስከፍል አላያችሁ? አሁን ትከፍል የለ እንዴ 450 ብር እንዴት ልክፈል? ስድስት ሰዓት ሆኗል። 6 ሰዓት ሆኗል። በጊዜ ነው የመጣው። እኔ ሳርፍጃለሁ። እግዚአብሔር ይመስገን። ወራጣበት ፓርኪንግ ያዘው እኮ ቢትስ ነው። 200 ጨምር እኮ ይገዛል መኪናው። እንዴ ቢያድር ስንት ነው? ቢያድር 1500። እስቲ እግዚአብሔርን ያርግላችሁ። ተቀበለው። ዝርዬ ናት። ያርግላችሁ።